ጓደኛ አላችሁ? እርግጠኛ ሳትሆኑ አሁን እንዳትሉ። ጓደኛ ስላችሁ ይሄ የምትገባበዙት ልከክልሽ የምትሉትን አይደለም። ወይም ባለባበስ፣ በስራም በኑሮ ደረጃም ተመሳሳያችሁ ስለሆነ የያዛችሁትንም ጓደኛም አይደለም። ለቤተሰባችሁ ቅርብ ስለሆነ አንድ አይነት ሃይማኖትና ብሔር ስላለው በሆነ ስብስቡ ስለምትገናኙ የምትይዙትንም አይደለም። ይሄ ሰው ጓደኛዬ ቢሆንስ ሐሳቡን ውጫዊ አካሉንም ወይም ቅርፊቱን ወድጄለታለሁ ብላችሁ በቅድ የምትይዙትንም ጓደኛ አይደለም። እኔ የምላችሁ ስትደሰቱ፣ ስትከፉ፣ ስትገረሙ፣ ሲደብራችሁ ወይም በየትኛው ሁኔታ ላይ ሆናችሁ ስለሆናችሁበት ጉዳይ በነፃነት ስታወሩት የሚገባው ብትቀባጠሩም ብትነዛነዙም ከነምናምኑ እስከ ጥግ ብሎ የሚሰማችሁ እንደ ስራ ሳይሆን በደስታ የሚያደምጣችሁ በዙሪያችሁ በስራም ሆነ በሌላ ምክንያት የተግባባችሁትን ወይም ልትግባቡ የፈለጋችሁት ሰው ጋር ልትወያዩ ያሰባችሁትን ሁሉ አልሳካ ሲላችሁም ሆነ ሲሳካ አምጥታችሁ የምትዘረግፉበት በቅጽበታችሁም በዝግመታችሁም ገጠመኙን ላይ የተሰማችሁን እስከነ ስሜታችሁ የምትነግሩት ቁም ነገራችሁንም ቀልዳችሁንም ልፍለፋችሁንም ዝምታችሁንም ፍልስፍናችሁንም የሚገባውና የሚያደምጥ ይሁን አንድ ጥግ ላይ ተቀምጦ የማይኮሰኮስ ደውላችሁም አግኝታችሁም ሁሉን ነገር ዝርግፍ የምታደርጉለት ጓደኛ አላችሁ? ካለ ሜንሽን አድርጉት።